ድንጋዮችን ምኖችን ሌቪቴት የሚያደርግ ለምሳሌ ኃይል ነበረ። እንደና አክሱም ሐውልት ላሊበላ ለምሳሌ የተሰሩት ኤክስትራኦርዲነሪ በሆነ መንገድ ነው። ኤክሶርሲስት የሚል አንድ ፊልም አለ የታወቀ ደብረ ዳሞ የተሰራው ነው። ስለዚህ ስለ ኤክሶርሲዝም በአጋንንት ላይ ስልጣን እንደዚህ በሚነሳበት ጊዜ ሁልጊዜ ኢትዮጵያ ትነሳለች። ልጁ ሲወለድ በዚህ ምድር ላይ የሚሰራውን ነገር ሪስፖንድ የሚያደርገውን ነገር ለካ ክሊርሊ ተጽፏል። ቴሌፎን አያስፈልገን ምናምን ቴሌፓቲካሊ ኮሙኒኬት እናደርግ እንችላለን። ወደ ሌላ ፕላኔት ይሁን ምን ይሁን ልንሄድ እንችላለን። አንድ ሰው ዩኒቨርስን ሊያክል ይችላል። ከእግዚአብሔር ጋር ፊት ለፊት ሊናገር ይችላል። ገና ስንወለድ ነው አንድ ነገር የሚገባበት። ይሄ ነገር ገብቶ እንግዲህ ትንሽ ቆይቶ ሻዶው ይሆንና ሲቆይ ኮንሽስ እየሆነ ይሄዳል። አሳድጌ እንዴት እወጣለሁ ይላል ማለት ነው። መናፍስቱ የትም ናቸው። ምንድነው ኢትዮጵያ ከፍተኛ ስልጣኔ የነበራት ሀገር ናት። በዚህ አንጻር ነው። ምን አይነት ስልጣኔ ቢባል ለምሳሌ ድንጋዮችን ምኖችን ሌቪቴት የሚያደርግ ለምሳሌ ኃይል ነበረ። ኦኬ እንደና አክሱም ሐውልት ላሊበላ ለምሳሌ የተሰሩት ኤክስትራኦርዲነሪ በሆነ መንገድ ነው። ይሄ ኤክስትራኦርዲነሪ ሪያሊቲ ደግሞ በትራንሰንደንት ስቴት በጸሎት የሚደረስበት ነው እና ትክክል ፊዚክሱም እንደሚለው በኤክስትራ ዲሜንሽንስ ላይ ነው ካለን ከፍ ብለናል ማለት ነው። ቶፕ ዳውን ይባላል። በአንድ ስቴት ካለን እንግዲህ ከዛ ስቴት በታች ላሉ ዲሜንሽንስ ስልጣን አለው ነው ነገሩ። ስለዚህ እናቃቸዋለን ነው ታች እና ትክክል ለምሳሌ የኔም አካል ይህን ያህል ስልጣን እስከሌለው ድረስ ልሰውረውም ይችላለሁ እንደማለት ነገር ነው። እና ይሄ ሁሉ ስልጣን የሚኖረው እንግዲህ 100% ለማግኘት በመሞከር ብቻ ነው። አሁን ግን እየተራራቅን ያንን 100% እያሳነስ ነው እንደዚህ ነው የምንሄደው ነው። ኦኬ ስለዚህ እንደዚህ አይነቱ እንግዲህ የኛ ትራዲሽን ከሆነ ኢትዮጵያ በብዙ መልኩ የምትታወቅበት ነገር አለ። ለምሳሌ በኤክሶርሲስት የሚል አንድ ፊልም አለ የታወቀ ደብረ ዳሞ የተሰራው ነው። ደብረ ዳሞ የተሰራው ነው። ስለዚህ ስለ ኤክሶርሲዝም በአጋንንት ላይ ስልጣን እንደዚህ በሚነሳበት ጊዜ ሁልጊዜ ኢትዮጵያ ትነሳለች። በዚህ ግሩም የሆነ ስልጣኔ አላት ነው። እንዴት እናገኘው መልሰን ነው እንጂ አለ ለወደፊቱም ዓለም የሚተዳደርበት አንድ ነገር ያለ ነው የሚመስለኝ። እኔ አልደረስንበትም። እና ለምሳሌ በኮንስቲሌሽን ደረጃ ይገዙ ነበር ሲባል ትክክል ቁጭ ብለው እዚህ አካላቸው አካል ነው ትንሽ ነች፣ ግን ቁጭ ብለው ወደ በየኮንስቲሌሽን በየከዋክብቱ እንግዲህ ሮም የሚያደርግ አንድ አይነት ኃይል ይኖረናል ማለት ነው። ይሄ ደግሞ ከነ አባይ ወንዝ ጋር ሶርሱ የተያያዙ ብዙ ነገሮች አሉ። እነዚህን እውቀቶች እንግዲህ አጥተናቸዋል፣ ተወስዶብናል። ግን አንድ አይነት ምልክቶች አሉ ልናገኛቸው የምንችለው ነው። ጃንክ ዲኤንኤ ሲባል ኢንቫይሮንመንት ሲባል ለምሳሌ ምንድን ነው ከሲስተሙ ወጣ ብሎ እንደማየት እንደመቃኘት ማለት ነው። አሁን እስካሁን ድረስ የነበረው ፕሮቲን የሚፈበርኩ አርኤንኤ ናቸው፣ ጂንስ ናቸው። የቀረው ግን ምንም ፕሮቲን ምናምን ስለማያመርቱ
እንደዚሁ ጃንክ ዲኤንኤ ነበር የሚባሉት። አሁን ሲታይ ግን ያ ኢንፋክት ገና ህፃን ከመወለዱ በፊት በደንብ አልጎሪትሙ አሰራሩ በደንብ አድርጎ የተጠናቀቀ አንድ አይነት አሳይንመንት ነው። ልጁ ሲወለድ በዚህ ምድር ላይ የሚሰራውን ነገር ሪስፖንድ የሚያደርገውን ነገር ለካ ክሊርሊ ተጽፏል ማለት ነው። ያንን ጽሁፍ ማንበብ አይነት ነገር ነው። ስለዚህ ከኤንቫይሮንመንት ጋር የግድ መገናኘት አለበት። አሁን ሲወለድ እንግዲህ ትክክል ኢንቫይሮንመንቱ እንግዲህ ብሔረሰብ አለ፣ እምነት አለ፣ ብዙ ነገሮች አሉ፣ መልክ አለ ሲል እንግዲህ አባትና እናት ይመርጣል እንደማለት ነገር ነው። እና የት አካባቢ ክራሽ ላንድ ማድረግ ማለት ነው። አክቹአሊ አንድ አስትሮኖት እንግዲህ ክራሽ ላንድ ሲያደርግ ማለት ነው። ስለዚህ ክራሽ ላንድ የሚያደርግበትን ሂደት ምናምን ሁሉ ያውቃል። ከዛ ከፍ ሲል ደግሞ በዚህ ምድር ላይ መጥቶ የሚሰራቸው አሳይንመንትስ ያውቃል እንደማለት ነው። እና ሁሉም ፕሮግራምድ ነው፣ ሁሉም ትክክል ነው። ገና ስንወለድ ነው አንድ ነገር የሚገባብን። ይሄ ነገር ገብቶ እንግዲህ ትንሽ ቆይቶ ሻዶው ይሆንና ሲቆይ ኮንሽስ እየሆነ ይሄዳል። አሳድጌ እንዴት እወጣለሁ ይላል ማለት ነው። በዚህ አካሄድ እንግዲህ እንኖራለን እና 97ቱ ፕሮቲን ፕሮዲውስ የሚያደርጉ ግን ከኤንቫይሮንመንት ይሁን ከምናምን ጋር ከሆነ ነገር ይሁን ግንኙነት ያላቸው ናቸው ማለት ነው። እና ይሄ ሜታፊዚክስ ስራም የኔ ስራም ራሱ ወደዛ የሚመልስ ይሆናል። እና በሳይኮሎጂ ለምሳሌ ሪግሬሲቭ ቴራፒ ይሉታል። ሪግሬስ የሚያደርግ ነው ወደኋላና ክፋት የለውም ለማለት ነው። ሜታፊዚክስ እንደዚህ ማለት ነፃ የሚያወጣ ነገር ነው ማለት ነው። ግን እርግጥ ነፃ ማለት እንግዲህ ብዙ ዋጋ የሚያስከፍልም ይሆናል። ግን ኢትዮጵያ በተፈጥሮ በባህሏ እንደዚህ ስለሆነች ቀላል ነው መንገዱ እንደማ የኖርንበት ነው። ግን መንቃት ብቻ ነው የሚጠበቀው። መንቃት ብቻ ነው። ባህላችንን እናክብር። ከፍቅር ነው ጥሩ ነገር የሚገኘው። ኮምፕሊመንተሪቲ ፕሪንሲፕል ይሉታል በፊዚክስ። ከጥላቻ ግን ዲስትራክሽን ነው ነገሩ። እና ይህንን ፍቅር አቴን ካደረግን እንግዲህ የተወሰደብን 5% በማተር ፕሮጀክት ያደረገው እንመልሰዋለን ነው። እና ቴሌፎን አያስፈልገን ምናምን ቴሌፓቲካሊ ኮሙኒኬት እናደርግ እንችላለን። ወደ ሌላ ፕላኔት ይሁን ምን ይሁን ልንሄድ እንችላለን። ታኪዮንስ እንግዲህ ጨረር ናቸው። ጨረር ነው ልክ እንደዚህ ብርሃን ማለት ነው። ይህ አይነት ብርሃን ኤሌክትሮማግኔቲክ ሬዲዬሽን እንለዋለን። እና ፍጥነቱ ውሱን ነው 300,000 ኪሎ ሜትር ፐር ሰከንድ አይነት። እነዚህ ታኪዮን ግን ልክ እንደዚህ አይነት ጨረር ሆነው ከብርሃን ፍጥነት በላይ ሊሄዱ የሚችሉ ነው። አሁን ፈረንጆች ሊዋጥላቸው ያልቻለው ምንድነው? ኤፌክት ኮዝን ይቀድማል የሚል አንድ ሂደት አለ። ስለ ታኪዮን ሲነገር ግን ኤፌክት ኮዝን ይቀድማል፣ ሊቀድም ይችላል አይነት ነገር ነው። እና ለነሱ አይዋጥላቸውም። ለኔ ግን ቀላል ነበር ነው። ምክንያቱም በጸሎት ወላጆቻችን ትራንሰንድ አድርገው በዛ ስቴት ላይ እንደዚህ ይሁን ብለው ሲያዙ ከታች ወዳለው ነገር ይታዘዛቸዋል ነው አካሄዱ።
ስለዚህ ቢራገሙ ለምሳሌ ቢባርኩ ኦኬ ይሆናል ነው አንዱ። ኦኬ ሌላው ፍጥነቱ ከብርሃን በላይ ስለሆነ ቅጽበታዊ ሊሆን ይችላል ማለት ነው። ኢንፊኒት ስፒድ ካለው ለምሳሌ ከዩኒቨርስ ከዳር እስከ ዳር እንግዲህ በቅጽበት የማገናኝባት ፖይንት ነው ማለት ነው። ኦኬ ስለዚህ ጠቅላላ ዩኒቨርስን ልመስል እችላለሁ ነው። ኤነርጂ ያን ያህል ይሰጠኛል ነው። እንደዛ ሲሆን እንግዲህ ዩኒቨርሱ እኔ ውስጥ ነው ነገሩ። ሌላው አንድ በዩቲዩብ አይቸው ነው በኤክስፐሪመንት ነገር 1 ግራም ዲኤንኤ ያመጡና አንድ ኢቡክ ነበራቸው እና ያንን ኢቡክ ዲኤንኤው ላይ ዳውንሎድ አደረጉት እና መልሰው እንግዲህ ወደ ኢንተርኔቱ መለሱት እና ብዙም ዲስቶርሽን የለም ምን ነገር የለም አይነት። ኦኬ ከዛ በኋላ መልሰው ኢንተርኔቱ ላይ 7 ቢሊዮን ጊዜ ሰልፍ ሬፕሊኬት አደረጉት ምናምን ነገር እንደዚህ ይላል። ኤለን መስክ የተናገረው ነው አክቹአሊ። እንደዛ ሲሆን እንግዲህ 1 ግራም ዲኤንኤ ወደ 700 ቴራባይት ምናምን ነው እንደዚህ እንግዲህ ይላል። እና ዋናው በሰውነታችን ውስጥ ያለ ዲኤንኤስ ምን ያህል ቢሆን ነው ቢባል እንግዲህ ወደ 14 ቢሊዮን ዓመት ያለው ሜሞሪ ይሆናል ማለት ነው። ስለዚህ እኔ ውስጥ ያሉ ዲኤንኤዎች እንግዲህ ከቢግ ባንግ ጀምሮ እስካሁን ድረስ ያለው ሜሞሪ ይዘው ነው የሚኖሩት ለማለት ነው። ስለዚህ አሁንም ቢሆን እንግዲህ ዩኒቨርሱ እኔ ውስጥ ነው ማለት ነው። ስለዚህ አንድ ሰው ኦኬ ዩኒቨርስን ሊያክል ይችላል ነው። ከእግዚአብሔር ጋር ፊት ለፊት ሊናገር ይችላል አይነት ነው። ያን ያህል እንትን ስልጣን ነው ያለው። ስለ ኳንተም ታናልና ስለ ሌሎችም ጉዳይ እናውራ። ለምሳሌ አንድ ኳስ በወረውር ግድግዳ ላይ ኦኬ እና የኳሱ ከፍታ ከግድግዳው በታች እስከሆነ ድረስ የግድ ግድግዳው መጥቶ መመለስ አለበት ኳሱ። ኦኬ ከግድግዳው በላይ በወረውረው ነው ግድግዳው የሚሻገረው። ኦኬ አሁን ግን በኳንተም ሜካኒክስ አንሰርቴኒቲ ስላለ ኦኬ ከግድግዳው በታች ሆኖ ቢወረወርም ኳሱ ሳምሃው ታነል ሊያደርግ ይችላል ነገር ነው። እና ትክክል ኢንዛይምስ ምናምን የምንላቸው ነገሮች አሉ ለምሳሌ በኬሚስትሪ። በኳንተም ሜካኒክስ ግን ትንሽ ለየት ያለ ነገር ነው። በግድግዳው ውስጥ ያልፋል እንደማለት ነገር ነው። ይሄ ደግሞ ጃስቲፋይድ የሚሆነው አንሰርቴኒቲ ስላለ ነው። እና ጥቅሙ እንግዲህ ይሄ ለነዚህ ኢንዛይምስ ይሁን ተአምር ለመስራት የሚጠቅም ነገር ነው። ረቂቅ ነገር ነው። ሜካኒካል አይደለም፣ መንፈሳዊም ነው። እና ሁለቱ ሲገናኙ እንግዲህ ኃይል የሚሰጠን አይነት ይሆናል ማለት ነው። እና ፎቶሲንተሲስ ምናምን ሲሉ እንግዲህ ኃይል ማግኘት ነው ከፀሐይ እና በዚህ ፎቶ ታነሊንግ አማካኝነት ነው አለ። በዚህ አካሄድ እንግዲህ ብዙ ኳንተሞች አሉ ነው። ኳንተም እንግዲህ አንሰርቴኒቲ ካል እንግዲህ ኳንተም ታነሊንግ አለ፣ ኳንተም ኢንታንግልመንት አለ። ይሄ ደግሞ በአብዛኛው በጂኦሜትሪ የተሰራ ነው። አንስታይን፣ ፖዶቭስኪ፣ ሮዘን የሚል በሶስቱ የተሰሩ አይነቶች ናቸው። እና ኳንተም ታነሊንግ እንግዲህ በአብዛኛው ምንድነው አንድ እናት ልጇ ከፈለጋት ኦኬ ይሰማታል ልጇ ሲፈልጋት እና ጡቷ ወተት ይሞላል ምናምን ነገር ይሄ ያለ ነገር ነው። በፍሪኩዌንሲ ኢንታንግልድ ናቸው ማለት ነው። ሳይኪክ አይነት ኮኔክሽን አለ ማለት ነው።